ዛሬ የተገኘነው ብስራተ ገብርኤል ላፍቶ ሞል ላይ ነው። ታዲያ እዚህ ቦታ ላይ እስከ 9 ሚሊዮን ብር የዋጋ ቅናሽ የወጣላቸው አፓርትመንቶችን ነው ለማየት ጎራ ብለን ያለነው። እስቲ ውስጥ ያለውን ነገር እናያለን። አብራችሁን ቆዩ። ሰላም እንዴት ነሽ? አለን እግዚአብሔር ይመስገን። እስቲ ዛሬ ወደ እናንተ ነው ጎራ ብለን ያለነው። ከዛ በፊት ግን እስቲ ራስንና ስለ ስራ ድርሻህን ታስተዋውቅልኛለህ? እንግዲህ በድጋሚ እንኳን ደህና መጣሽ። መስፍን እባላለሁ። በአማን ፕሮፐርቲ ውስጥ ሴልስ ሱፐርቫይዘር ነኝ። ይህንን ይመስላል ድርሻ። በጣም ጥሩ። እንግዲህ ያው አማን ፕሮፐርቲስ ብለኸኛል። አማን ፕሮፐርቲስ ማን ነው? በምን አይነት የስራ ዘርፍ ላይ ተሰማርቶ ይገኛል የሚለውን ደግሞ እስቲ ንገረኝ። አማን ፕሮፐርቲስ እንግዲህ ከአምኔት ቢዝነስ ግሩፕ መሀል ወይም ደግሞ ካሉት ኩባንያዎች አንዱ ነው። በሪል ስቴት ዘርፍ ላይ ተሰማርቶ የሚገኝ ማለት ነው። አምኔት ቢዝነስ ግሩፕ ነው ዋና ድርጅታችን። አማን ፕሮፐርቲ ደግሞ በሪል ስቴቱ ዘርፍ ላይ ተሰማርቶ የሚገኝ ነው። አምኔት ቢዝነስ ግሩፕ ላይ ስናይ ወደ 7 ሴክተሮች አሉ። የተለያዩ ቢዝነስ ላይ የተሰማሩ ወይም የተለያዩ ኤሪያ ላይ የተሰማሩ ድርጅቶች አሉ። ማኑፋክቸሪንግ ላይ፣ ኢምፖርት ኤክስፖርት ላይ፣ ፎሬን ኤክስቼንጅ ላይ የተለያዩ ነገሮች ላይ ማለት ነው። ከነዛ መሀል አማን ፕሮፐርቲ የሪል ስቴቱ ዘርፍ ላይ የተለያዩ ቦታዎች ላይ ቤቶችን በማስረከብ በመገንባት ላይ የሚገኝ አሁን ላይ ደግሞ በሽያጭም ላይ የሚገኝ ድርጅት ነው ማለት ነው። በጣም ደስ ይላል። ታዲያ እስቲ አሁን ላይ ምን አይነት አዲስ ነገር ነው ይዞልን የመጣው ወይም ደግሞ ምን አይነት ፕሮጀክት ነው ይዛችሁ የቀረባችሁት? አሁን ላይ ብስራተ ገብርኤል እና እንዲሁም ካዛንቺስ አካባቢ ላይ የተለያዩ የቤት ታይፖችን ከባለ 1 እስከ ባለ 3 በተለያዩ የካሬ አማራጮች ሽያጭ ላይ ነው የምንገኘው። ከዛ ውጭ እንግዲህ ይዘናቸው የመጣናቸው የተለያዩ ኦፈሮችን ለቤት ንብረቶች ወይም ደግሞ ኢንቨስት ለማድረግ ለሚያስቡ ደንበኞችም ደግሞ ዲሲሽናቸውን ሞር ኢዚየር እንዲያደርግላቸው የተለያዩ የቆንጆ የዋጋ ኦፈሮችንም ይዘን መጥተናል እና እንግዲህ እጃችሁ ከምን ካላችሁን እጃችን ከሽያጭ ነው ከተለያዩ የኦፈር ሽያጮች ጋር ማለት ነው። በጣም ጥሩ። እንግዲህ ደስ የሚል ነገር ነው እየነገርከኝ ያለው። እስቲ ግን ከዚህ በፊት ያስረከባችሁ ሳይት አላችሁ? ያስረከብናቸው ሳይቶች በሪል ስቴቱ ዘርፍም አሉ። ከዛ ውጭ ምናልባት እንግዲህ ለደንበኞችም ትረስታቸውን ቢልድ እንዲያደርግላቸው የሪቨርሳይድ ፕሮጀክትን ወይም ደግሞ ቀበና ላይ የሚታወቀውን የሪቨርሳይድ ፕሮጀክትን ኦልሞስት ከ80% በላይ የኛው አምኔት ቢዝነስ ግሩፕ ነው በማኑፋክቸሪንግ እና በተለያዩ ነገሮች ዴሊቨር ያደረገው። ከዛ ውጭ ግን ወደ ሪል ስቴቱ ስንመጣ ያው ዛሬ በአማን ፕሮፐርቲ እንደመገናኘታችን በሪል ስቴቱ ዘርፍ ስንመጣ ደግሞ ካዛንቺስ ላይ ኦልሬዲ ተረክቦ ባለንብረቶች የፊኒሺንግ ስራ እየሰሯቸው ያሉ ቤቶች አሉ። ኢንተርኮንቲኔንታል ወይም